ቀልዱን ታይውና ትሄጃለሽ አትሄጂ? እሄዳለሁ እና ቀሱን ታይው ወደዛ ታይው ልብስን ቀይሪ ልብስሽንም ቀይሪ እንደዚህ እብድ መስለሽ አትሄጂ። አንተ ምን ማለት ነው እብድ? ጭንቅላት ላይ ላድርገው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የዚዙቲና ቻናል ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። በጣም ናፍቃችሁኛል። ትናንትና ስላለቀኩኝ በጣም ይቅርታ። ያው እንግዲህ ትንሽ ጠፍቻለሁኝ፣ እቀጣለሁ። እንዴት ናችሁልኝ? ከሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁላችሁ። ምንድነው ብላችሁ መቼም ካለባበስ የሆነ ነገር ትገምታላችሁ ብዬ ተስፋ አደርጋለሁ። ብዙ ጊዜ እንደዚህ የምለብሰው ምን ለመሆን ነው? ያው ፋሚሊ ብቻ አይጠፋችሁም ታውቁታላችሁና ዛሬ እንግዲህ ለየት ያለ ቪዲዮ ነው የመጣሁት። ያው እንግዲህ በቀደምነት በኢብሮ ቪዲዮ የተለያዩ ኮሜንቶች እያየሁ ነበርና ያዘናችሁልኝም አላችሁ፣ የሳቃችሁብኝም አላችሁ፣ የመልስ ምት እንድሰጥ የምትፈልጉም ሰዎች ደግሞ አላችሁ ፋሚሊዎቼ። እና ያው ዛሬ ደግሞ ከች ብዬላችኋለሁ። መቼም ካለ ምንም ነገር እንዲሁኛ አልመጣም። ዛሬ ደግሞ በተራው ማለት ነው የመልስ ምት ለማድረግ ነው የመጣሁትና ኢብሮ ጋር ዛሬ የሆነ ቦታ ልንሄድ ነው። ይገርማችኋል፣ ፏ ብለን ነው የምንሄደው በቃ። እና ጓደኛውንም አስታውቅሻለሁ ምናምን ብሎኛል። ከጓደኛው ጋር ይምጣ ብቻውን ይምጣ ማውቀው ታሪክ የለም። ብቻ ግን እኔ ያው ጓደኛውም ካለ እዛው ይዋረድ፣ ከሌለም ደግሞ ራሱን አዋርደዋለሁ ብዬ አስባለሁና እየጠበኩት ነው ማለት ነው። ያው ኢብሮን እስካሁን ፕራንክ አድርጌው አላውቅም፣ ግን ጨዋታውን ጀምሯል። እኔም የምቀጥል ይሆናል ማለት ነው። አንዳንድ ኮሜንቶችን እያየው ነበር። ዚዙ ጋር ባትነካካ ነው የሚሻልክ ተብሎ ነበረ። ታውቁታላችሁ መቼም። ያው አቅሙን ያላወቀ ሰው ደግሞ ማሳየት አለብኝ ብዬ ተስፋ አደርጋለሁ። እና ከኔ ጋር ዘና ፈታ እንደምትሉ ባለሙሉ እምነት ነኝ። ብንጠብቀው ምን ይመስላችኋል? ባይዘው ዛሬ ይዤ የመጣሁት ነገር ላሳያችሁ እንጂ ፋሚሊ፣ ዛሬ ወደ ስራ ነው ምን ሄደው ገባችሁ አይደለ? አንዳንዴ ደግሞ ያው ቪዲዮ ስንቀርጽም ቢዝነሳችንን መሞከር አለብን። ታውቃላችሁ ደሴ ላይ ልዋጭ ሞክረን ነበረ፣ ቁራሬው ሞክረን ነበረ፣ አልተሳካም። እስኪ ዛሬ ደግሞ ጎመን ሰላጣ የሚለውን ነገር እንሞክረው ብዬ እና የተለያዩ አትክልቶችን ይዣለሁ ዛሬ። ትርፋማ ያደርገኛል ብዬ ተስፋ አደርጋለሁ። አቮካዶ አለ፣ ሽንኩርትም አለ፣ ሰላጣ አለ፣ ጎመን አለ። በቃ ፏ ነው ዛሬ በቃ ፋሚሊ ይላችኋለሁ። እና ምን ልታረግ ነው የምትሉት? ደግሞ ቀድማችሁ ነው የምትስቁት እኮ እናንተ ምንም ሳታውቁ ቀድማችሁ ትስቃላችሁ። እኔ ምንድነው አልገባኝም። ሳቁ የሚል ነገር ተጽፏል እንዴ ግንባሬ ጋር? ብቻ ፋሚሊ እስኪን ጠብቀው ከመጣ በኋላ ነው ጉዱንም የምናየው። በተራው ደግሞ እኔ የማዋርደው ይሆናል። ምን አለ ጓደኛውን ይዞት በመጣ ምን አለ ጓደኛውን ይዞት በመጣ አዋርጄ ነበር የምልከው። እኔን እዚህ ሰፈር ላይ በተከበርኩበት ሰፈር መጠጥ ነው ብሎ አይታችኋል እንዴት እንዳዋረደኝና እኔም የመልስ ምት ማድረግ አለብኝ። ግን ብቻውንም ቢመጣ እቃውጠዋለሁ እዚህ ሰፈሩ ላይ ምን አገባኝ። ብቻ አሁን እየመጣው ነው ብሎኛል። አትሊስት እየደረሰ ነው መሰለኝ። እና ያው እስከዛ ለእናንተ ላሳያችሁ ብዬ ነው። እና ፋሚሊዎች እንግዲህ አሁን ጎመን ሰላጣ፣ ጎመን ሰላጣ፣ ጎመን ባለ ስንት ነው የምትፈልጉት? እንዴት ትንሽ ላደናብረዋ። አንዳንድ ነገሮችን ደግሞ ዝንብ ምናምን ልክ እንደሱ አይነት ተዋይ ደግሞ ሲመጣብን በዚህ እንማታለን እና ጎመን ሰላጣ፣ ጎመን ቆይ እንዲህ ነው የሐረር ነጋዴ መስዬ ነው ዛሬ የምታገኙ። ጎመን ሰላጣ፣ ጎመን ሰላጣ፣ ጎመን ሰላጣ ያስንት ይሁንላችሁ ፋሚሊዎች። ባይዘዌ ማለት ነው ኤክስፖርት ጀምረናል። ወደ አረብ ሀገርም እየላክን እንገኛለንና እንዳታስቡ። ያማራችሁ ካላችሁ ነፍሰ ጥሮች ካላችሁ ያው እንግዲህ መፍትሄው እዚህ ይዝጋል እላችኋለሁ። ጎመን ሰላጣ፣ ጎመን ቆይ ግን በየቤቱ ማንም የሚፈልግ የለም እንዴ? ቆይ ጎመን ሰላጣ፣ ጎመን ሰላጣ ባለ ስንት ይሁንልሽማ? ጎመን ትፈልጊያለሽ? አትፈልጊም?
አይፈልጉም እንዴ? ውሻው ብቻ ነው እየጮህ ያለው። አምሮት ነው እንዴ? ጎመን ሰላጣ ጎመን ሰላጣ ጎመን 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 ሰላጣ ጎመን 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 የሚፈልግ ጎመን ሰላጣ ጎመን 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 ሰላጣ ጎመን ኧረ ውይ ጎመን ሰላጣ አትፈልጉም እንዴ? ዛሬ እኮ ጎመን ይበላል። ምን ሆናችሁ ነው? ብሉ እንጂ። እንደው ምንም የሚገዛ ሰው የለም እንዴ? ቆይ ምንድነው ሁሌ ስጋ መብላት? አንዳንዴማ ብሉ እንጂ። ሁሌ ስጋ ይበላል እንዴ? ጎመን ሰላጣ ጎመን ኧረ ጎመን ጎመን ሰላጣ ጎመን ቆንጆ የሸገር ጎመን ጎመን ሰላጣ ጎመን ጎመን ትፈልጊያለሽ እናት? እሺ የሚገዛኝ ሰው አገኘው። ኧረ ተይ ተይ፣ ቀልድ የሚቀለድበት ሰዓት አይደለም አሁን። ምን ሆነሽ ነው? ፕሮግራም አለን እያልኩሽ። ጎመን ሰላጣ ጎመን 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 ሰላጣ። አሁን ቀልድሽን ተይና፣ ምን ሆነሽ ነው ግን? ልትገዛኝ ነው? የስንት ብር ላድርግልህ? አሁን ተናገረው የፈጠነ። የስንት ብር ላድርግልህ? አቮካዶ ማለት ምን ነግሬሽ አይደል ሊቀጠረው እንዳለ አቡ እና ምን ችግር አለ? ስራዬን እየሰራው እንደዚህ ግን ፕራንክ ማድረግ እችላለሁ አይደለም? መሄድ ባለብኝ ሰዓት ለምን አንሄድ እኮ። እኔም በዛው ስራዬን እየሰራው ልሂድ ብዬ እኮ ነው። ምን ችግር አለ? በዛው ይሄን ሸጠን እንገባለን ወደ ቤት። እሺ ሽንኩርት ትፈልጋለህ? አዎ ሰውዬው እየጠበቀኝ ነው። ጓደኛዬ እየጠበቀኝ እኮ ነው። ቆንጆ ጎመን እኮ ነው እንዴ። ጓደኛዬ ይመጣል አላልክም እንዴ? እንደውም አይ እንኳንም ያላመጣሁት ተዋርጄ ነበር። ቢመጣማ አሪፍ ነበረ። በዛው እኩል ጎመን ሰላጣ እያልን አንድ ላይ እንሸጠው ነበረ። አሁን በቃ እንሂድ። እሺ እንሂድና ማለት ነው። አሁን ለቤት ትገዛኛለህ? አገዛኝ ደግሞ ቪዲዮ ይዘሽ ነው የምትይዘኝ? ያ ኧረ እኔ ቢያንስ ፕሮግራም ነው አለ ብዬሻለሁ። ቶሎ ውጪ ማረፍ ባል እያልኩሽ አይደል? እኮ ምን ችግር አለ? እንዴ ዘንጫ ያለሁት ምን ሆነ ነው? በዛው ጎመኑን እንሸጣለን። ዘንጭ ትለኛለሽ ነው የተመታሽ። ምን ሆነህ ነው? ከዚህ በላይ ምንድነው? እንደ ሀራሪ ነው የለበስኩት። ምን ታካብዳለህ? ግዴታ ሚኒ መልበስ አለብኝ እንዴ? ሆ ጎመን ሰላጣ። አሁን ይልቁንስ ነው አግዘኝማ እንዴ። ምን ሆነህ ነው አንተ? እንዴ ጎመኔን እንዴ ባይሆን አንተ ተሸከምልኝ፣ እኔ እጠራዋለሁ። ቆይ ተረጋጋ። እስኪ አንዴ ያዘው። ማላለሽ ወደዛ ይዝማ አሁን ምትዘዘው ምንድነው? እሺ ቆይ አንዴ ያዘውና ማለት ነው። ጎመን ሰላጣ ጎመን እኔ እላለሁ። አሁን ትይዛለሽ አትይዝም? እንደዚህ ላብሽ ነው ምን ለበሽ የምር እንደንተ እንካውን ያዝና በእናትህ እሺ። ኧረ ተይ ተይ፣ ይሄ ነገር ይቅርብሽ። ተይ በቃ ያንን እኮ እዛው ወሎ ትተሽው መምጣት ነው ያለብሽ። ይሄን ባህሪሽ ኧረ እባክህ ምን ነው ደስዬ፣ ምን ሀገር ናት አልክ? ይቅርታ በሀገሬማ እንዳትመጣ። ይልቁንስ አሁን ጎመን የምትገዛ ከሆነ ጎመን ግዛ። በሀገር ያለሽ ብለሽ እሺ አለ ዝም ብለኝ ነይ እንሂድማ። አሁን እሱን ጠይቅ። ይሄን እዛ ጠይቅ። ያ መሀል እንደ ጎመን ይንረፍ እንዴ አንተ ምን አለበት አሁን ይሄን ሽጬ ባድር ምን ችግር አለ? አንተ እናንተ ናችሁ እንደዚህ በቃ አበረታታችኋት። ያው በቃ ይዛ አሁን ደግሞ ነገ ደግሞ ና በቃ ጓደኛህን ደውልለትና እንሂድ ነው። እንሂድማ በዛው አስፋልቱ ላይ ምናምን ጎመን የሚፈልግ ሰው ያ ሀብታም ቤት አይጠፋም። በዛው እንሸጣለን እና እስኪ ና። ወይኔ ጉድ አትድረቅ እስኪ። እሺ አሁን እንደዚህ ነሽ ነው የምትሄጂው? አዎ እንደዚህ ብለን እንሄዳለን። ጓደኛህን እናገኘዋለን። ለሁለት ጎመን ሰላጣ ስንል አስበኸዋል? ባንድ ነው የሚሸጥልን። በቃ ለሁለት? አዎ ለሁለት ለሶስት ማለት ነው። ስንት ነው? እኔ ልስጥሽና ምን የዚህ አንተማ አይሆንም። አንተንማ እኔ ሰርቻ በላህ የለ እንዴ? ለማንን ለማሰደብ ነው? እሺ አሁን እንሂድ። ጓደኛህ እንዳይጠብቅ። ሁለት ብር ሶስት ብር ነው ያወጣው። ይሄ ጎመን ነው አይደለም?
ጎመን በልቼ ያደኩ ልጅ ነኝ። ጎመን አይደለም እና ምንድነው ነው አንቺ የምትሸጪው? ጎመን የተለየ ነው። ያ ራስሽ አምርተሽ ነው እንደምትሸጪው? ያ ራሴ አምርቼ ገርማሃል። ተውን አንድ በሉልኝ። ና አሁን እሺ እንሂድ፣ ና እንሂድ በዛው። ኧረ ሂጂ እንደው ድክም ማረግሽኝ ነው። ኧረ ቶሎ መሄድ አለብን ቢሸርሊ የምትወጪ እኮ ገባኝ እኮ። እና በዛው ስንሄድ እንሸጠዋለን። ምንም ታካብደው አንተ ሳፋ መያዙ ከብዶክ ነው። ቀልድ ነው ከብዶክ ነው አይደለ? ቀልድ ነው። ምንድነው ቀልዱ? ምንድነው እንዲዘንጭ እንዴት አልዘነጭሽም ትለኛለህ አንተ? ስሜቴን ለመጉዳት ነው እንደዚህ የምትለኝ? እስኪ ቀልድሽን ታዋርጊው ነው። በቁም ነገር እያወራሽ ነው ያለው። እሱን ቀልድ ወደዛ ያ ምን ቀልድ ነው የምታወራው? እንዲዘንጭ ላንተ ብዬ አንዴ መጣሁት። ምን ነው የዘነጥሽው እንዴ? ምን ለብሰሻል? ምን የሚታይ ነገር እኮ የለም። እና ራቁቴን መጣሁ እንደ ብድ እንዲያሳስረሽ እየወጣሽ ደግሞ ዘንጭ እና ራቁቴን መጣሁ እንዴ? ልብስ አይታየኝም ማለት ምን ለማለት ፈልገህ ነው? ነይ አንዴ ንገሪያት እስኪ። አሁን ምን ሆነ የዘነጠች? አላማረብኝም እኮ አፌ ቁርጥ ይበልልሽ። አዎ ሴቶች መቼም ለሴት ነው የምንተጋገዘው። እወድሻለሁ። እሺ አሁን ከዚህ በላይ ዝነጣለ የለማ እኮ ና አሁን ምንም አፍ እንዳከፍት ቀጥ ብለናል። ኧረ ዞር በይ እባክሽ። አንተ ያመሃል እንዴ በእናትህ? አሁን ፕሮግራሙ ሰዓት ሊያልፍ ነው። የምትቀሪ ከሆነ የማትይጂ ከሆነ አልሄድም። ይኸው ልክ እንዳለቀ ሳፋውን በፌስታል እናረግና ቀጥ ብለን እንሄዳለን። በምንሄድበት ቦታ ጓደኛህንም ታስተዋውቀኛለህ ኢብሮ። ምን ሆነ ካላንተ ግን ሴት አልማታም እንጂ ብማታ ዛሬ ነበር የምመታሽ። የመማታትም ልምዱ አለክ ትታው ነው እንጂ አሁን ብቀላ መሆኑ ነው ያኔ። የዛ ብቀላ ነው ወይስ ጀመርሽ የሆነ ስራ? አንተ ምን ሆነ ነው አንተ የሆነ ስራ ጀምሪን። አንተ ቆይ ለወጭም እኮ ስሸጥ ነበር እዛው። በቃ ስራ አይናቅም። ገባካ? የሚያሳድርክ ከሆነ አይናቅም። አንተ ምንድነው በጣም በኔ ታፍራለህ ነው? እኔ እንደዚህ ብዬ ስለሄድኩኝ ጓደኛዬ ምን ይለኛል ብለህ ነው? አይ እንደዚህ አይነት ጎመን ሻጭ አይቻልም። ምን ማለት ነው? ማን ይታለልኛል ብለሽ ነው? እሱ ምን የሚባሉት ቅጠል ነው እሱ? ምንም ይታለል ነገር አይደለም። ይኸውልህ ጓደኛ ገና ለገና ያየኛል ምናምን ብለህ ምንድነው? ሰው እኮ ሰርቶ ማደር ራሱ የሚያስከብረው ነገር ነው። ይሻላልሽ ነው ምን አስጨነቀ እኮ እሱን ያስጨነቀ አንተ እንደዚህ ብለሽ ነው የምትሄጂው ምናምን። ለምን አንሄድም ነው ያልኩሽ? እንደዚህ ሳፋ ይዘሽ ነው? እኔ እኮ ምን አልኩኝ? እንሂዳልኩኝ እኮ ሳፋውንም ይዘነው እንሂዳለን። ምንድነው? ሃይ አቦ ምናት እንዴ አቦ ምን እንሂድ ከሆነ እንሂድ። ሃይ እንዴ ምን ሆነክ ነው አንተ? እንደዚህ ድር ያለ ብሼ ምናምን እንደዚህ አንተ የሌለ ሙዴን ትከንፈዋለህ እንዳይደብርህ። አንቺ ዝም በይ ደግመሽ እንደዚህ እንዳትወሪ ነው እባክህ። እንሂድ እሺ በቃ። አሁን ምንኛ ነው አሁን ያወራሽው? አማርኛ ነው ምንኛ ይሆናል? ወሎዬ ነው ጎጃሜ ነኝ። እስቲ ቆይተሽ ወደ ድሬዎች ሄድሽ ብለሽ እንዴ በቃ ምን ነው በቃ አለባበሴ ነው ቀየረኝ። ገና ሽቲ ለበስኩ ብለሽ አራይ መተው ባይዘበኝ ማለት ነው። አሁን አብሬክ በሄድ ራሱ ማለት ነው እንደኔ ዘነጥሽ ሴት አታገኝ። ይሄ ነው እቃው። እሱን አውቃለሁ። አዎ አታገኝም። እንዳንቺ የለበሰች አላገኝም። እና ዩኒኮኝ እኮ ነው አየሃ። እንደነሱ መቼም ሚኒ ለብሼ አልገኝም። ፎ ብዬ ሽቴ ለብሼ ነው የሚሄደው። ጨጓራዬ ተቃጠለ ጨጓራዬ ተቃጠለ ጨጓራዬ። እሺ ምንድነው የምትይኝ? እኔ ደማ ይብሮ በእናትህ አንተ አይደለም ፍራም። አሁን ይቀጠል ጋይስ። የት ነው የት ሀገር ነው ጎመን የሚበላው? እንዴ አንተ አዲስ አበባ ጎመን የት ታውቃለህ? የት ታውቃለህ አንተ? አረ ነይ ሚጣኔ ነይማ እስኪ ተዋት ልጅቷን ዝም በይው። ነይ አየም ነይ። አሁን አዲስ አበባ ነው እዚህ ነው ያለሽው የተወለድሽው? ይሄ አዲስ አበባ ጎመን ይሄ ጎመን አይደለ? ይሄ ጎመን አይደለ? የፓፓያ ቅጠል። ኧረ እኔ የፓፓያ ቅጠል ራሱ ያደለ። ይሄኛው እኮ የፓፓያ ቅጠል ነው እንድታክለው ነው። ፓፓያው ነው የማንም ፓፓያ ነው ከመጣች። ጎመን ሰላጣ ጎመን ኧረ ላላ ብለሽ ረፊ ጎመን ምን አቅብጦኝ ነው አንቺን ፕራንክ ያደረኩትኝ? እንደው ከኔ ጋር ምን አፈካከረክ? አይ ግን ቁም ነገር እኔ ምንም እንትን አልልህም። ምን ይል ከሆነ እንሂድ ኢብሮ። ሰዓታችን አትግደል። እንሄዳለን። እሄዳለሁ። አትሂጂም? እሄዳለሁ። እንዴ ሂጂ አብረን ነው የምንሄደው። አንተን ይዤ አፍንጫክን ይዤ ነው የምሄደው። አፍንጫክን ምን የኔን አፍንጫ ልትይዘው ነው? ምን የሚያዝ አፍንጫ አለሽ ነው? የሚያዝ አፍንጫ እንዳለኝማ ፋሚሊ መስክረውልኛል። በፍጥነት ራሱ መጣሽ የምትይዘው አፍንጫ ነው ያለው። እሺ አንተ ሄዳለህ አትሄድም? ይኸውልህ አቮካዶ አንድ ሽንኩርት ያልሽው ለምን ነው? ሽንኩርት ሰላጣው ላይ ስለሚገባ
ማለት ቲፕኒ ምርቃት አቮካዶ እና እሱ ምርቃት ነው። ቅጠል ትሸጫለሽ፣ ከዛ አቮካዶና ሽንኩርት መርቀያለሽ። እንዲህ ነው ነጋዴ ማለት። አየህ ጥሩ ጓደኛ ነው ያለክ ማለት እንዴ። አቮካዶና እንትን ሰርቶ አዳሪ ጓደኛ ነው ያለክ። በጣም ነው እንደ መስራት እንትን የጨመረው። አዎ በሚገባ ስንት ስራ አሁን እንደዚህ አይነት ስራ አይቻልም። አይታጣቀም። ስለዚህ ከኔ ጋር ተጀምራለህ። ምን ይመስላል? ትስማማለህ? በስነ ስርዓቱ ከሰራሽ በስነ ስርዓቱ ነው። ጎመን ለብቻ ሽንኩርት ለብቻ ይዘሽ አንተ ነህ ከሌላ ቦታ ለሚሄድ ስለሆነ እኮ ነው። ልቅልቅ አድርገሽ ጉዴ። ምን ይቀራል አሁን? ቃሪያ ምናምን ነው አለሽ። ችግር የለም ቃሪያውን ከሌላ ቦታ ይግዙት። አሁን እሺ ቀልብን ታይውና ትሄጃለሽ አትሄጂ? እሄዳለሁ። እና ቀሱን ታይው ወደዛ ታይው። ልብስን ቀይሪ ልብስሽንም ቀይሪ። እንደዚህ እብድ መስለሽ አትሄጂ። አንተ ምን ማለት ነው እብድ? ከዚህ በላይ ምን ልሆንልህ? ኧረ ፋሚሊዎች ተናገሩ። አሁን እንደኔ ያማረበት ሰው አለ? እንደው ታውስ ያምር መንሱር ጀማል ራሱ ቢያይኝ እንደዚህ የሚያልፈኝ አይመስለኝም። እንዲፋ ብዬ መንሱር ጀማል ምንድን ነው? መንሱር ጀማል ነው። መንሱር ጀማልማ አልፍሽም። የሆነ 10 ብር 20 ብር ጥሎልሽ ነው የሚሄደው። ለዚህ ልሽከይሽ እንጂ በታምር አንተ ካለ ግን አይጥልልኝም። እንደዚህ ስለማልኖር እኔ እንዴት ነው ባላ አናምንም። እኔ ያሳምርሽ የሚያሳምር አንቺ ወደዚህ ጎመን ሰላጣ። ለማንኛውም ፋሚሊዎቼን ሰላም በላቸው። ስለዚህ ዛሬ እንደዚህ ነን የምንሄደው። ረንጥስማ ብዙ እነግራቸዋለሁ። ሰላም አለይኩም ወራህመቱላህ። እንዴት ናችሁ ፋሚሊዎቻችን? አረፊ እሺ አረፊ ደክሞኛል፣ ወላሂ ረፊ ደክሞኛል። እንደዚህ ያዘው በቃ ምን ችግር አለው? አረ ተቃጠልኩ። እሺ ወላሂ ረፊ ችግር አለ? አንተ ወላሂ ረፊ ወይ ጎመኔ አልፈልግም። ረፍ እሺ መሀላችን እኩል ነው። አንተ በዚህ ጋር አይተም አለ በዛ በጠብጥካለሁ። ፋሚሊ ሰላም አለይኩም እንዴት ናችሁ? እንደዚህ አታበረታ። ይሄን ሲሰራ ረፊ ብሏት እስኪ ንገሯት። አደከመችን ገና ከሆኑ ጨጓራ ይለልቅ ነው። እኔስ ብትሉ ወላሂ አሁን እየተቃጠልሽ ነው የምትሰሪው ስራው። በአንተ ምክንያት እየተቃጠልኩ ነው የምሰራው። ተይው ይቅርብሽ እና እንደዚህ አታበረታቷት። ምንድነው ቆየማ ሻውን ትጥይዋለሽ አትይው? አልጥለውም። ፋሚሊዎቼ ሰላም በላችሁ። ሰላም አለይኩም ወራህመቱላህ። እንዴት ናችሁ? እንወዳችኋለን፣ በጣም እናከብራችኋለን። ያሰባችሁትን ያቀዳችሁትን ተሳክቶ የምትመለሱ አለ ያድርጋችሁ። እንደዚህ አይነት ጎመን ለመብላት ያብቃችሁ። ማትሄጂ ከሆነ ልሄድ ነው እኔ። አንተ ምን አሳፍጥክ? አይ እሱን እሺ አይደለም ምን አሳፍጥክ ነው ከኔ ጋር ፕራንክ የምትደራረግ? ምን ማለት ነው? እንዴ ነው ጨጓራህን መልጣው? እሺ አንቺ ከኔ ጋር እንደዚህ አይነት ነገር ከተነካካ እና ፋሚሊ አታበረታታት። ንገሯት፣ ማስጠንቀቂያ ስጧት። እንዴ ነው ይሄን ነው የምፈልገው። እሱን መቃጠል እኔ እፈልገዋለሁ፣ የመናደዱን እፈልገዋለሁ። ሶ እቺን እኔ ልስጥክ። ረጣይ ወደዛ አንተ ተው። እንዴት እንዳስጠላብሽ ብታውቂ። ይሄን ብሎ ጎመን ሳፋውን ልግዛሽ፣ ይሄኛው ሌላውን ተይው። አንተ ግን ያማሃል። እንዴት ነው ምግቡን የምጥለው? የፍየል ምግብ እኮ ነው። ፍየል ራሱ ይመርጣል። እና አንተ ፍየል ስለሆንክ እኮ ነው። አረ ቀጠሮ አክብሪ። ጓደኛዬ እየጠበቀኝ ነው። አቡ ምንድነው ይቀራል? በቃ አቅሪ እንደዛ ትቀራለህ። አንተ ብቻ ልትሄድ ነው? አትሄዳትም። እሱማ ምክንያቱም እኔ ልታስተዋውቅ ነው ይዘኸኝ የምትሄደው። እኔ ደግሞ የምሄደው እንደዚህ ነው እና በቃ እንሂድ በቃ። እሺ ታዩስ አንተ ቆይ ካለኝ ግን ይሆንልሃል። ይሄንን በቃ ቤት ጥለን እንሄዳለን። ሌላውን ታዩ። አቮካዶና ሽንኩርቱን ያዝ። አቮካዶ ራሱ ተበላሽ አይደል? ያበላሽ ካንተ ገዛ ሂድ። ያማህል እንዴ ስንት ብር እንደገባ አታውቅም? ኪሎ 220 ብር ገባ። ምንድን አቮካዶ? አዎ አንተ ሩራም ፋሚሊዎች እንግዲህ ተሳክቶልኛል። አመጣሁልሽ ስጦታ፣ የሚገርም ስጦታ ልሰጥሽ ነበረ። አዎ ይብሮዬ በል አንተም። እሺ ቆይ ፋሚሊዎች ሰላም ቻው እንበላቸው። ስጦታዬንም ስጠኝ ከነሱ። አልሰጥሽም። ስጦታውን አልሰጥሽም። ወላሂ እርግጠኛ ነህ?
ፋሚሊዎቼ እንግዲህ ተሳክቶልኛል። ፕሮግራሙንም አበላሽቼበታለሁ። አሁን እየመሸ ስለሆነ አይደርስም። አዎ ከሄድንም ደግሞ እንዲሽ ለብሼ ነው የሚሄደው። ያው ከሄድኩኝ ቪዲዮ ሰርቼ እነግራቸዋለሁ። ካልሄድኩም ደግሞ ያው ፕሮግራሙ ቀርቶበታል ማለት ነው። ሶ በጣም ተሳክቶልኛል። ከዚህ በኋላ ከኔ ጋር እንዳትሳፈጥ እሺ። ይሄ ትንሹ ቅጣቴ ነው እና ፋሚሊዎቼ እንግዲህ ተሳክቶልኛል። እንደምታዩት በጣም ነው የተናደደብኝ። ያው እንግዲህ ከኔ ጋር ፉክክር ከጀመረ በዚህ ምን ቀጥል ነው የሚሆነው። አሁን ጨርሽና እንሂድ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ወይ እንዳታቁሙ ጭንቅላት ላይ ላድርግበት